ቁማር ያደነዘዘው ሞራሉ የተመታ ክብር የሌለው የሥራ መንፈሱ የላሸቀ የለፋበትን ለቤተሰቡ ሳይሆን ለቁማር የሚያውል በቤቲንግ ሕሊናው የናወዘ ለትምህርቱ ስፍራ የሌለው ከትምህርቱ ይልቅ ምንም ፋይዳ የሌለው ጉዳይ ተጠምዶ የሚውል በኳዝና በካዚኖ በጌምና በማይረባ ፎሎወርነት ዘመኑን እየፈጀ የሚኖር ስንት ምስኪን አለ። የወጣትነት ዘመኑን የልጅነት ዘመኑን ወዳጄ አክሊልህን ያዝ፣ እንዳትበላ አክሊልህን ያዝ። አንዴ እንድገም፣ አክሊልህን ያዝ። ሲያው ሙሉውን በሉ እስቲ ምን በል ያዝ። አምላካችን እግዚአብሔር የቃሉን ደጅ የልቡናችንን ጆሮ ይክፈትልን። አበው ጸልዮ ወሳሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዮ ሊተ ብዝሃ ከመ ክስቶ ዘክርስቶስ ምስጢር በከመ ይደለወኒ እንግር። አባቶቼ ገብታችኋል። ይህን ቃል የተናገረው እግዚአብሔር አምላካችን ፈጣሪያችን ሕይወታችን መመኪያችን ኢየሱስ ክርስቶስ ለዮሐንስ ወልደ ነጎድጓድ በደሴተ ፍጥሞ ተገልጦለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ የመጀመሪያው ዘመን ክርስቲያኖች ወንጌል እንዳይሰብኩ ማዕቀብ ተጥሎባቸው ነበረ። የክርስቶስን የመንግሥት ወንጌል የሚያጸናውን፣ የሚያጽናናውን፣ የሚተክለውን፣ የሚያንጸውን የመንግሥተ ሰማያት የሰማይ መንገድ ስንቅ የሆነውን ቅዱስ ቃሉን እንዳይናገሩ ዓለም ቆልፋ የያዘችበት አስቸጋሪ ወቅት ነበረ። ትናንት እንደተናገሩ በምድር ላይ መስበክ ተከልክለው ከምድር በታች ገብተው የክርስቶስን የመንግሥት ወንጌል ሳያቋርጡ ያገለግሉ ነበረ። ለወንጌሉ የሚገባውን መከራ ሁሉ ያለ ስስት ነፍሳቸውን እስከ መስጠት አስፈላጊ ሲሆን ለሞት ተላልፈው እየተሰጡ የክርስቶስን ወንጌል ሰበኩ። ክርስትና የቀልድ ሕይወት አይደለም። የክርስትና ዛፍ፣ የክርስትና ችግኝ እንዲህ የፈላው በምድር ላይ ወገኖቼ በቅዱሳን በሰማዕታቱ ደም ነው። እነሱ እየሞቱ ልክ እንደ ባህር ዛፍ ከስር ሲቆረጥ ሽፍርግ ብሎ ችግኝ እንደሚወጣ እንደሚፈላ አንድ ሲቆረጡ 100 እየሆኑ ትንሽ ሲመቱ ብዙ እየሆኑ የክርስቶስ ወንጌል ለምድር ሰፍታለች። ወገኖቼ ክርስትና መስበክ እንዳሁኑ ነገር ተደላድሎ አትሮንስ ተዘርግቶ ማይክራፎን ተጨብጦ የሚሰበክ ወንጌል አልነበረም። በሕይወታቸው ይሰብካሉ፣ በቃላቸው ይናገራሉ። ወስብሐት ለእግዚአብሔር ሲሉ የተዘረጋ ወንበር የተነጠፈ መቀመጫ አይደለም ይቀርብላቸው። ወገኖቼ ሰይፍ ይጠብቃቸው ነበረ። ሰይፍ አንገታቸው ላይ፣ ለጀርባቸው ግርፋት፣ ለጀርባቸው ጅራፍ ይሸለሙ ነበረ። ሽልማታቸው እሱ ነበረ። ታዲያ ሰብከው ሲነሱ ሲገረፉ ደስ እያላቸው ይወጡ ነበር ይለናል የሐዋርያት ሥራ ጸሐፊ ቅዱስ ሉቃስ በሐዋርያት ሥራ መጽሐፍ በምዕራፍ 5 ቁጥር 40 ላይ ወጾ እንዘ ይትፌስሑ አያት እስመ ከፈሎሙ መንፈስ ቅዱስ። ደስ እያላቸው ወጡ። ደስ ያላቸው ወገኖቼ ከንጉሥ ጉርሻ እንደተቀበለ ሰው ነው ደስ እያላቸው። በድሮ ጊዜ ከንጉሥ እጅ ጉርሻ የተቀበሉ ሰዎች እስከ ዛሬ ታሪክ ይናገራሉ። ገጥሟቸዋል።
እኔ እኮ ቀላል ሰው አይደለሁም ከጃንሆይ እጅ ዳቦ ተቀብያለሁ የሚሉ ሰዎች አልገጠሟቸው? የለም እዚህ አለ። ትልልቆች የሉ መሰለኝ። ቀላል ሰው አይደለሁም ይላል። ይገርማችኋል። ከጃንሆይ እጅ ዳቦ መቀበል ክብር፣ ደስታ ሆኖላቸው እነዚህ ቅዱሳን ስለ ክርስቶስ መገረፋቸው ከንጉሥ ፊት ጉርሻ እንደተቀበለ ሰው ደስ ብሏቸው ማለት። እንደውም አንድ አስገራሚ ታሪክ አለ። ተክለ ጻድቅ መኩሪያ የሚባሉ ጸሐፌ ታሪክ ኢትዮጵያን ታሪክ በብርቱ የጻፉ ጀግና አባት አንድ አስደናቂ ታሪክ ጽፈዋል። የገበሬ አመፅ ተነሳ በሰሜኑ የሀገራችን ክፍል አንድ ቦታ፣ እንዲያው አስፈላጊ አይደለም ስሙን መጥራት ብዬ፣ በጣም አደገኛ አመፅ ተነሳ። በኋላ እነዚያ ገበሬዎች ከአመፃቸው ጽናት የተነሳ ለንጉሥ ግብር አንሰጥም አሉ እና ንጉሡ ጉዳዩን አጥኚ ቡድን ልከው ጉዳዩን አስጠኑ። ገበሬዎቹ በጣም አምፀዋል፣ ጉዳዩ ጸንቷል ተባለ። ምክንያቱም ግብር እጥፍ ሆኖባቸው ነው። በኋላ ሽማግሌዎች መርጣችሁ ንጉሡ ዘንድ ላኩ ተባለና ሽማግሌዎች ተመርጠው ተላኩ። ከተመረጡት ሽማግሌዎች ሁሉም አብረው ወደ ንጉሡ ቤት ሊገቡ ሲሉ የንጉሡ ዙፋን ወዳለበት ሊገቡ ሲሉ ደጅ አስከልካዮች፣ በር አስከልካዮች አትገቡም ብለው ከለከሏቸው። ምን ነው ንጉሡ ኑ ብለውን ነው የመጣ ነው፣ ለምንድን ነው አትገቡም የምትሉ አሏቸው። አይ ከእናንተ መካከል አፍ ያለው አንድ ሰው ይናገር አሉ። ከገበሬዎቹ መካከል አንድ ሰው ተመረጠ። አንድ ሰው ከዛ የተመረጠው ከገበሬዎቹ መካከል ገባ፣ ንጉሡን አወራ። ንጉሡን አውርቶ ሲወጣ አፉን ሸፍኖ ወጣ መጣሉ። በፎጣ አፉን እንደዚህ አፉን እንዲሽፍን አድርጎ ሰውዬው ምን ሆነ? ምን ተባለ? ዝም። ምን ነው? ዝም። ኧረ በሕግ ምን ሆነ ነው? ዝም። ምን አሉ ንጉሡ? ዝም። በስመ አብ ወወልድ ወመንፈስ ቅዱስ። ገበሬዎቹ ደነገጡ። ምን ሆነ ነው ሲሉ ምንም ቢሆን ንጉሡም ባወራ አፌ እንዴት ከገበሬ ጋር አወራለሁ ብዬ ነው አላሉ። ንጉሡን ባናገረ ምላሴ ምን ብዬ ይኸውላችሁ፣ ይሄን እንኳን እንደ ክብር ይቆጥሩታል። ሐዋርያቱ ግን የጅራፍ አለላ ሰውነታቸው ላይ ወርዶባቸው ከሸንጎ ፊት ደስ እያላቸው ወጡ። ደስ እያላቸው መገረፋቸው፣ ስለ ስሙ ዋጋ መቀበላቸው፣ ስለ ስሙ መቁሰላቸው፣ መገፋታቸው፣ መሰደባቸው አስደስቷቸው ወጡ። ሽልማታቸውን ያውቃሏ፣ ክብራቸውን ያውቃሏ። ምክንያቱም እዚህ ምድር ላይ የምንቀበላት ስለ ስሙ የምንቀበላት እያንዳንዷ መከራ ዋጋ ትሰጠናለች፣ ታሰጠናለች። ይኸውላችሁ እንዲህ ይላል ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 8 ላይ እምከመ አረይነ ሕማመ ንኤሪ ክብረ ምስሌሁ። ይኸውላችሁ ከእሱ ጋር አብረን መከራ ከተቀበል፣ ከእርሱ ጋር አብረን ከተሰቃየን፣ አብረን ከእርሱ ጋር እንከብራለን ይላል። ለዚያ ክብር መድኃኔዓለም ያብቃል። ለዚያ ክብር እንናፍቃለን። እመቤቴ እኛ እኮ እንደው ሲመጣ እንደነግጣለን እንጂ እኮ ጸሎታችን እኮ ጌታ ሆይ ሰማዕት አድርገን እኮ ነው ምን ታውቃላችሁ አይደል? አዎ በደንብ ወቁ፣ በደንብ ወቁ። ድፍት ብላችሁ ዲያቆኑ ስገዱ ካለ በኋላ መቼም የዲያቆን ጉልበት ስገዱ ነው ይላሉ አባቶች። ብቸኛ ጉልበቱ እሱ ነው። ጳጳሱንም የሚያሰግድ ጉልበት ጎንበስ ሁሉ ስግዱ ብሎ ካወጀ በኋላ በእንተ ቅድሳት ሲጸልይ ምን ይላል? ለኛ የሰማዕትነትን ስራ ስጠን ትሰጠን ዘንድ ይላል። እናንተ ምን ትላላችሁ? ከስሮ ናችሁ። አቤቱ ይቅር በለን ማለት እግዚኦ ተሳሃለን ማለት አቤቱ ይቅር በለን ማለት ኪሪሌሶን ማለት ይቅር በለን ማለት ነው። ሁሉም አንድ ይቅር አቤቱ ይቅር በለን እንላለን። አሜን ብለን ነው መጀመሪያ አሜን ይሁን ይደረግልን ማለት የሰማዕትነትን ስራ ለኛ ምን ይበለን? ድምጻችሁ ቀነሰ። የሰማዕትነትን ስራ ለኛ ምን ይበለን? ይስጠን። ስራ ይስጠን። እንዲህ ብለን ነው የምንጸልይ። ገብቶን ከሆነ ዛሬ ይግባን። ከእንግዲህ በኋላ ሲጸልይ ይሁን ይደረግ እያልን እየጸለይን ነበር።
ሲመጣ ያዙኝ ልቀቁኝ ማለት ልክ አይደለም። ነገር ግን በአግባቡ ስራ መስራት ግን ይገባል። ዝም ብሎ ያለ አግባብ በግፍ እንዳይሆን ደግሞ ፍትህ ማጽናት ይገባል። ይሄ ይገባል። በእውነቱ ልናደነዝዛችሁ አንፈልግም፣ እንድትደነዝዙም አንፈልግም። መንቃት፣ መስራት፣ ስለወደፊት ማየት ይገባናል። አሻግሮ የሚያይ አይን ያስፈልገናል። እንደዚህ ዋጋ ከፍለው ነው ክርስትናን ያቆዩልን። በረከታቸው በሁላችን ይደርብን። በጣም የሚገርም ነው። ዮሐንስ ድምጥያኖስ የሚባል የሮማ ገዢ ሮምን ጭብጥ እርግጥ አድርጎ በገዛበት ዘመን፣ የሮም ግዛትን አንቀጥቅጦ በገዛበት ዘመን በታናሽ እስያ ወንጌል ለመስበክ ዮሐንስ ወልደ ነጎድጓድ ሄደ። ቴዎሎጎስ ማለት ቴዎ ማለት እግዚአብሔር ማለት ሎጎስ ማለት ቃል ማለት ነው። ቃል ማለት ነው። በግዕዛችን ነባቤ መለኮት ማለት አቡ ቀለምሲስ አፖከለምሲስ ባለራእይ ማለት ወልደ ነጎድጓድ የነጎድጓድ ልጆች የሚባሉት ዮሐንስና ቅዱስ ያዕቆብ ናቸው። ሁለቱ እንዲያ ተብሎ የሚጠራ ወልደ ዘብዴዎስ የኛ አባት ዮሐንስ ደግሞ ሊቃውንቱ ያውቁታል። ኮከብ ዘኤፌሶን አምደ ብርሃን ዘፍጥሞ የፍጥሞ አምደ ብርሃን የኤፌሶኑ ኮከብ ዮሐንስ ወልደ ነጎድጓድ ወንጌል ሊሰብክ ወደ ኤፌሶን ሄደ። የክርስቶስን ወንጌል መከራ እንዳለበት ያውቃል። ኢየሱስ ክርስቶስን ተሸክሞ ወደዚያ ሊሰብክ ሊናገር እውነቱን ሊናገር ያ ሳይገፋ የተገፋ ሳይበድል የተበደለ ከወደደን ከትልቅ ፍቅሩ የተነሳ በሞቱ ሞታችንን የሻረ የእግዚአብሔር ልጅ እግዚአብሔር መቃብሩ ባዶ የሆነ የነገሥታት ንጉሥ የአማልክት አምላክ በክብር ወደ ሰማይ ያረገ ዳግመኛ እንደሚመጣ ኪዳን የገባልን የሚሰማ የሚሰራ የእግዚአብሔር ልጅ ኢየሱስ ክርስቶስ እያለ ሰበከ። ይሄን ጊዜ ይሄንን ወንጌል ሲናገር ይሄንን ቃል ሲናገር አርጤምስ የምትባል አምላክ በከተማይቱ ስለምትመለክ በዚያ የነበሩ ገዢዎች ተጨነቁ። ምክንያቱም የሚበሉት ምግብ፣ የሚጠጡት ነገር፣ የሚሰሩት ያሰሩት ያከማቹት ሀብት ሁሉ ምክንያት ከጣዖቱ የሚገኝ ሐሰት ገንዘብ ነው። ስለዚህ በጠላትነት ዮሐንስ ላይ ተነሱና በንጉሱ በድምጥያኖስ ፊት በዲሞቴን ፊት አቆሙት። ዮሐንስ ወንጌላዊውን ቆመ። አንተ እንደምትለው አርጤምስ አምላክ አይደለችም አለው። አርጤምስ አምላክ አይደለችም አይደለም፣ አምላክ ኢየሱስ ክርስቶስ ነው አለው። አርጤምስማ በእጅ የተሰራች አቅላጭ ያቀለጣት አናጺ ያነጻት በምድር ላይ የምትገኝ ከተሰራ የተሰራች ፍጥረት ናት። የኔ አባት የኔ አምላክ ኢየሱስ ክርስቶስ ዓለምን በመሃል እጁ የያዘ አምላክ ዓለማት የዓለማት አምላክ ቅድመ ዓለም የነበረ ቀዳማዊ ዓለማትን አሳልፎ የሚኖር በዘመኑ ጥንት ወይም ፍጻሜ የሌለው በኋለኛው ዘመን ከባህሪያችን መመኪያ ከንጽሕናችን መሠረት ከድህነታችን አክሊል ከቅድስተ ቅዱሳን ከድንግል ማርያም የተወለደ የእግዚአብሔር ልጅ ክርስቶስ ነው። እንደሱ ያለ አምላክ የለም፣ እንደሱ ያለ ጌታ የለም አለ። ይህን ጊዜ ንጉሡ ተቆጣና ዮሐንስን ያንን ኃያሉን የእግዚአብሔር አገልጋይ ያዘውና አስደበደበው። ካድ አለው። አልክድም አለ። ትሞታለህ፣ እገድልሃለሁ አለ። በደስታ ወደ ጌታዬ ወደ ክርስቶስ ነው የሚሄድ፣ ወደ ሕይወቴ ወደ መመኪያዬ ወደ ገለገልኩት እንደ ወደ እሱ መሄድ ናፍቆቴ ነው አለ። ንጉሡ ተበሳጨ። እንዲህማ በቀላሉ አልገለህም አለ። ከዚያስ የፈላ ዘይት አምጥቶ ሰውነቱ ላይ ያፈሰሰበት ይላል። ከቃሉ ጋር ናችሁ? እሺ፣ ይሄ ጉዳይ የሚገባቸው ሴቶቹ ናቸው። የፈላ ዘይት ሰውነት ላይ ሲፈስ ምን ይሆናል? አሃ ከሱፐር ማርኬት ነው ገዝታችሁ ወጥ የምትሰሩት? ወይ መድኃኒዓለም ወጥ መስራት እየጠፋ ነው። ጉድ በል። ዘይቱ የፈላ ዘይት ሰውነት ላይ ሲያርፍ ምንድን ነው የሚሆነው? በጣም ነው የሚያንገበግብ።
እንዴት ተደርጎ እንኳን የፈላ ዘይት የፈላ ውሃ እግዚአብሔር ያሳያል። ዮሐንስ ወንጌላዊ ላይ ይህንን አፈሰሰበትና ሰው ቁስሉ ከሰውነቱ ሳይጠቅ ዮሐንስን ወስዳችሁ ፍጥሞ የሚባል ደሴት ላይ ጣሉት አለ። የግሪክና የአውሮፓና የእስያ መክፈያ ቦታ በኤጂያን ባህር የምትገኝ ደሴት ፍጥሞ በአሁኑ ቋንቋ ፓትሞስ ትባላለች። እዚያ ወስዳችሁ ዮሐንስን እሰሩት አለና ንጉሡ አወጀ። ቁስሉ ሳይድን ዮሐንስን ወደ ፍጥሞ ወሰዱትና በመርከብ ወስደው ብቻውን ጥለውት ተመለሱ። ዮሐንስ የታሰረው ወንጀል ሰርቶ አይደለም፣ ወንጌል ሰብኮ ነው። አለማመኗ ነው። ወንጌል ሰብኮ ጥለውት ተመለሱ። ብቻውን ባለበት ማልቀስ ጀመረ ዮሐንስ። ምን የሚያስለቅሰው ይመስላችኋል? ማልቀስ፣ ማንባት፣ ማልቀስ ጀመረ። ያለቀሰው ያነባው ኑሮ አልተመቸኝም፣ ቁስሌ ጠዘጠዘኝ፣ ብርዱ የሚያስኖር አይደለም፣ ሰው አልባ ሆንኩኝ፣ ቤት የሌለበት ማንም ሰው የሌለበት ስፍራ ተጣልኩኝ ብሎ አይደለም ያለቀሰው። እኔና እናንተ ካለቀስን የምናለቅሰው ከነዚህ ምክንያቶች ባንዱ ነው። እኔና እናንተ እየየ የሚያስብለን ካለቀስን የምናለቅሰው ወይ በኑሮ ወይ በሐዘን ወይ የጠበቅነው ነገር እንዳልጠበቅነው በመሆኑ ምክንያት ወይ በፍቅር ሕይወት በዚህ ዓለም ኑሮ በአንዱ ምክንያት ነው እየየ ብለን የምናለቅሰው። እውነት ሐሰት? እውነት። ዮሐንስ ግን ያለቀሰው ጌታ የወንጌል ስበክ ብሎ ልኮኝ ነበር፣ እኔ ግን በኃጢአቴ ምክንያት እዚህ ታሰርኩ አለ። ጌታ ያስተምር ብሎኝ ነበረ፣ እኔ ግን በበደሌ ምክንያት እዚህ ታስሬ ቀረው። ወየው 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 ለኔ ብሎ አለቀሰ የኛ አባት ዮሐንስ። ይሄኔ ኢየሱስ ክርስቶስ የእግዚአብሔር ልጅ ወደ እርሱ መጣ። ሲጨንቃችሁ መድኃኔዓለም ወደ እናንተ ይምጣ። ግራ በገባችሁ ሰዓት፣ ዙሪያው ገደል በሆነባችሁ ሰዓት፣ የምትይዙት የምትጨብጡትን ባጣችሁ ሰዓት ቸሩ መድኃኔዓለም ከእስትንፋሳችን ይልቅ ቅርብ የሆነው ፈጥኖ ይድረስላችሁ፣ ይድረስልን። ደረሰ፣ ለዮሐንስ መጣ። ከዚያስ የሰማይን መስኮቶች ከፈተለት፣ ማለት ምስጢር ተገለጠለት። ከዚያስ ጻፈ እንዲህ ብሎ ናሁ ርኢኩ ሰማይ ሐዲሰ ወምድረ ሐዳሰ እስመ ሰሰለ ሰማይ ዘቀዳሚ። እነሆ አዲስ ሰማይ አዲስ ምድር አየሁ፣ የቀደመው ሰማይ አልፈዋል። አዲስ ሰማይ ይህንን ባብራራው ደስ ይለኛል። እስመ ሕጹር ለቴ ጊዜ አጭር ነው፣ ቶሎ ወደ ጉዳይ ልግባ። በእግሩ ዞሮ ማስተማር ፈለገ፣ እግዚአብሔር የሰማይ ምስጢር ከፈተለት። ተንቀሳቅሰው ማስተማር ፈለገ፣ ማንም ያላየውን ምስጢረ ሰማይ እግዚአብሔር ገለጠለት። ወገኖቼ ወይ እናንተ ብቻ ሰማይ አስቡ፣ እግዚአብሔር የተለየ ጉዳይ ነው ለእናንተ የሚሰጣችሁ። እናንተ ብቻ ለእግዚአብሔር ቤት ልፉ፣ እግዚአብሔር እንኳን አይደለም እናንተ ዘራችሁን የሚያጸና በረከት ነው የሚሰጣችሁ። እናንተ ሰው ይገላብጣችሁ ለእግዚአብሔር ቤት፣ እናንተ ሰው ያሽሟጥጥባችሁ ለእግዚአብሔር ቤት፣ ይቀልድባችሁ፣ ያለ ስማችሁ ስም ይስጣችሁ። እናንተ ከእውነትና ከልብ ብቻ እግዚአብሔርን አገልግሉ፣ እንዳትጠራጠሩ። ለእናንተ ብቻ አይደለም ለትውልዳችሁ የሚተርፍ በረከት ይዛችሁ ትሄዳላችሁ። እግዚአብሔር ይርዳችሁ፣ ይርዳል። ይገርማችኋል፣ ከዚህ በኋላ የሰማይ ምስጢርን እየተመለከተ ባለበት እግዚአብሔር መልአኩን ልኮ፣ ኢየሱስ ክርስቶስ መልአኩን ልኮ ዮሐንስን እንዲህ አለው፣ ለሰባቱ አብያተ ክርስቲያናት ጻፍ፣ እንዲህ ብለህ ጻፍ። መንፈስ ጆሮ ያለው መስማትን ይስማ ብለህ ጻፍ። ሰባት አብያተ ክርስቲያናት በዚያ በኤፌሶን የሚኖሩ ኤጂያን ባህር የሚከባቸው በታናሽ እስያ በአሁኗ ቱርክ ግዛት ውስጥ የሚገኙ ከፊል የቱርክና ከፊል የአውሮፓ ግዛት ለሆኑ ሀገራት ለነሱ እንዲህ ብለህ ጻፍ። ለሰባቱ አብያተ ክርስቲያናት መልእክቱ ተጻፈ። ያ መልእክት አሁን የምነግራችሁ መልእክት
እግዚአብሔር ለዮሐንስ የገለጠለት አስደናቂ የሰማይ ምስጢር የማይቋረጥ የሕይወት ቃል የሚያድን የሚፈውስ ሰምተው ለቃሉ ለሚታዘዙ ሁሉ ትልቅ በረከትን የሚያመጣ ነው። ከሰባቱ ለአንዱ ለፊላድልፊያ ቤተክርስቲያን ፊላድልፊያ መጽሐፋችን ይላል። ፊላድልፊያ ትክክለኛ የእንግሊዝኛ ስሙ ነው። ለዚያች ቤተክርስቲያን የተጻፈ አስደናቂ ሰማያዊ መልእክት ነው። ስሙ ወገኖቼ፣ ከሰባቱ አብያተ ክርስቲያናት የተመሰገኑት ሁለቱ ብቻ ናቸው። አምስቱ ተወቅሰዋል። ወዳጄ ስማኝ፣ ቤተ ክርስቲያን አንተ ነህ። እዚህ ውስጥ ያለ ጥርጥር ሊመሰገኑ የሚችሉት ጥቂቶቹ ብቻ ናቸው። የሚበዛው ሰው ለሆዱ የሚያድር፣ የሚበዛው ሰው ለክርስቶስ ወንጌል ስፍራ የሌለው፣ የሚበዛው ሰው ንስሐ የማይገባ የማይቆርብ፣ የሚበዛው ሰው ከመዝሙር ይልቅ ዘፈን የሚያስደስተው፣ የዘፈን ድምድምታ የሚያውረገርገው። ሰደበን እንዳትሉ፣ እኔ ወንጌል ሰው ነኝ። እውነቱን ነው የምናገር። ደስ እንዲላችሁ እያልቀባበው እውነቱ እንደ እውነቱ ከመዝሙር ይልቅ ብዙ ሰው ዘፈን ያስደስተዋል፣ ያስፈነጥዘዋል፣ ያዘልለዋል። ገና ሪትሙ ሲሰማ፣ ምቱ ሲሰማ ያንቀለቅለዋል፣ ያብዳል። የአሁኑ ዘመንማ ተውት። የአሁኑ ዘመንማ ገና ገል የሚባለው ዘፈን ድንገቴ ከመጋረጃው ጀርባ ብቅ ማለት ሲጀምር ብለው ዝልፍልፍ ብለው ሴቶቹ ተዝረክርከው ወንዶቹ ተንገዳግረው የሚወርቁበት ዓለም ፍቅራችንን የወሰደችብን ክርስቶስ ሊይዝ የሚገባውን ስፍራ ላልባሌ ለማይረባ ከምድር ለማያልፍ ጉዳይ ሰጥተን ስንዳክር የምንኖር ደካማዎች ነን። እውነት አሰብ ምንም ጥርጥር የለም። አምስቱ የተወቀሱ ናቸው። ሁለቱ መካከል አንዱ ከተመሰገኑት ውስጥ የፊላድልፊያ ቤተክርስቲያን አስተዳዳሪ ነው። ስሙ ዴሜጥሮስ ይባላል። የኛ ሊቃውንት በትርጓሜ እነሱ እንዳስተማሩ እንደነገሩ መፈክራነ መጻሕፍት አበው እንዳስተማሩ እንደነገሩ ዴሜጥሮስ ይባላል። በጣም የተመሰገነ ሰው፣ እውነተኛ ሰው፣ አስተዳዳሪ፣ ደግ፣ ርኅሩህ፣ ድሃ የሚወድ ገፋዬ ነዳይ መፍቀሬ ነዋይ አይደለም። ርኅሩህ ነው፣ ልቡ ቸር ነው። የምኖረው የክርስቶስ ቤተ ክርስቲያንን ለማገልገል ነው ብሎ የሚያምን ነው። ለክርስቶስ ወንጌል እንደሚገባ ዘመኑን የሚኖር ሰው ነው የተመሰከረለት ዴሜጥሮስ። ይገርማችኋል፣ ለዚህ ለዴሜጥሮስ ለተባለ ሰው ነው ይሄ አስደናቂ መልእክት የተጻፈለት የተላከለት። እንዲህ ይላል፣ አነባለሁ፣ ባካችሁ ስሙ። በፊላድልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ፣ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል ይላል። እንዴት ልብን ያሳርፍ ቃል ነው እናንተ! የዳዊት መክፈቻ በእጁ ላይ ያለ ማለት ባለስልጣን ማለት እሱ ይከፍታል፣ የሚዘጋ የለም። ማ ክርስቶስ። ክርስቶስ ከከፈተ ማን ይዘጋል? እየሰማችሁ ነው? ክርስቶስ የከፈተውን ማን ይዘጋል? አረ የምታምኑትን ተናገሩ። በሕግ አምላክ ክርስቶስ ከዘጋ ማን ይከፍታል? ክርስቶስ ከከፈተ ማን ይዘጋል? ማንም። የሚከፍት የሚዘጋም የለም፣ የሚዘጋ የሚከፍትም የለም። እሱ ዘጊና ከፋች፣ እውነተኛ ቅዱስና አዳኝ፣ የሚያድን የሚገድል ባለስልጣን የሆነ የዳዊት መክፈቻ በሱ ላይ ያለ ማለት የዳዊት መክፈቻ ያለው ማለት አንደኛ ባለስልጣን ማለት ነው። የዳዊት መክፈቻ ማለት መርሆ ማለት በእኛ ትርጓሜ መክፈቻ የተባለው መስቀል ማለት መስቀል ያለው
አለቅነት በጫንቃው ላይ ይሆናል ይላል። ለስልጣኑ ዲባመት ከፍቶ በጫንቃው ላይ ማለት መስቀል በጫንቃው የተሸከመ ማለት ነው። የሚከፍት የሚያድን በመስቀሉ በሞቱ ሞታችንን የደመሰሰ በሞቱ የተቤዠ ያዳነን ቅዱስ አምላክ የዓለሙ ጌታ ኢየሱስ ክርስቶስ እርሱ እንዲህ ይላል፣ ስራህን አውቃለሁ። እየሰማችሁ ነው? አሁን ብዙ ሰው ይጨነቃል። ምን ነው ሲባል እንዳይዘጋበት የሚፈራ ሰው አለ፣ ይረበሻል። ምን ነው ሲባል በጣም ብዙ ይጨነቃል። ለየራሱ ብዙ ሰው ጠንቋይ ያከማቻል። አንዳንዱ ሰው ለየራሱ ጠባቂ ለማከማቸት ይሞክራል። በእውነቱ የዓለም ጠባቂ፣ የሚጠፋ ጠባቂ፣ የጠንቋይ ጠባቂ በድግምት ራሱን ማቆም የሚፈልግ በጣም ብዙ ሰው አለ። ወዳጄ ስማይ፣ እርሱ የከፈተውን ማንም አይዘጋም። ማንም ሰማይ ዝቅ ቢል ለምን ሰማይ መች ምድር ወፍጮ አትሆንም? እግዚአብሔር ከከፈተ ማንም አይዘጋም። ብቻ እግዚአብሔር ይክፈት። ብቻ የከፈተው እሱ ይሁን። እሱን እርግጠኛ ሁኑ። እሱ የከፈተውን ማንም ሊዘጋ አይችልም። ተደገፉበት። ከተጠራጠርክ ግን ቀዳዳ ከከፈትክ ግን የማንም መጫወቻ ትሆናለህ። ከተደገፍክበት የተደገፍንበት የማይዝል ነው ክንዱ ወገኖቼ፣ እንዳትጠራጠሩ። የተጠለልንበት ጽኑ መርከብ ነው፣ የማይሰበር መርከብ። ታይታኒክ የምትባል መርከብ እንግሊዝና አየርላንድ በጥንቱ ግሬት ብሪቴን አስደናቂ የሆነ መርከብ ሰርተው ነበረ። ታስታውሳላችሁ? የዛሬ 100 ምናምን ዓመት ገደማ የማይሰበር አንብሮከብል አንሲንከብል የማይሰጥ የማይሰበር 150 ዓመት የሚያገለግል መርከብ ብለው ሰርተው ነበር። ታስታውሳላችሁ? ከ2000 የሚበልጡ ሰዎች ላይኛው ደርብ ላይ ሆነው ሲጨፍሩ ትልቅ ሆቴል፣ ባለኮከብ ሆቴል መርከብ ውስጥ ተሰርቷል። የድግሱ ቀን ደስ ብሏቸው ሲያከብሩ ነበረ። ታስታውሳላችሁ? ብዙ ኪሎ ሜትር ሳትሄድ ያቺ መርከብ የሰመጠችው የማይሰምጥ መርከባችን መድኃኔዓለም የማይሰበር መርከባችን ሐመርን ወዘይ ቀርቦ ሞገድ የማይሰብረው መርከባችን መድኃኔዓለም ቢደገፉበት የማይዝል ቢታመኑበት የማይከዳ አማኑኤል ክብር ለስሙ ይሁን። እሱ አለን ብላችሁ መኑ። እሱ አለልን ብላችሁ እሱ የከፈተውን ማንም ሊዘጋው ተናገሩ። እሱ የከፈተውን ማንም ሊዘጋ አይችልም። በፍጹም በምን አቅሙ በፍጹም ማይቻል ስለሆነ እሱ ከከፈተ ማንም አይዘጋም። እሱ ከዘጋ ማንም አይከፍትም። እባካችሁ ማስከፈት የምትፈልጉ መድኃኔዓለም ጋር መጣችሁ አስከፍቱ። ሌላ ቦታ እንዳትታለሉ፣ ማምላክ እንዳትታለሉ። አዛኝ አታላዮች እንዳይወስዷችሁ፣ ሌባ ወያናዎች እንዳይበሏችሁ፣ መቤቴ በየመንገዱ በየፌርማታው ጠርገው እንዳይወስዷችሁ ከእውነተኛዋ መናኸሪያ እንተ በምድር ስረው ያ ወበሰማይ ጹቅያ ከምትባል ከቤተ ክርስቲያን መጣችሁ ተሳፈሩ። ከዚህ ነው ማስከፈቻ ያለው። እሱ ጋር ነው ቁልፍ ያለው። መስቀል ይባላል። ለዚህ ህዝብ መስቀል እንዴት አድርገን እናብራራ? ማምላክ ምን አይነት የህይወት አርማ አባቶቻችሁ ልባችሁ ውስጥ እንደተከሉ አስታውሱ ወገኖቼ። መስቀል ክብራችን፣ ወደ ሌላ ማንሄድበት ክብራችን፣ ሞገሳችን፣ ምልክታችን፣ ክብራችን። ቀልድ እኮ አይደለም እናንተ፣ ሆድ እኮ አይደለም እናንተ፣ ምግብ እኮ አይደለም እናንተ። ከዛ የተሻገረ ክብራችን እሱ ነው። መክፈቻው እሱ ነው። ስራህን አውቃለሁ። ያውቀናል። እናንተ ድሃ ብንሆንም ያውቀናል። ሰው ባይኖረንም ያውቀናል። የሚያግዘን ዘመድ ባይኖረንም ያውቀናል። መድኃኔዓለም ወገኖች አይዟችሁ። ስራህን አውቃለሁ። ተደብቀ የምትሰራውን አውቃለሁ። ይሄ ዴሜጥሮስ የተባለ ሰው በፊልድልፊያ ቤተክርስቲያን የሚመጡትን የተቸገሩ አይሁድን ሁሉ ሳይቀር ተደብቆ ይመግባቸዋል። ሀብታም ሰው ነው። ገንዘብ የነበረው ሰው ነው። ገንዘቡን ሁሉ በድብቅ ለድሆች እየመገበ የሚኖር ደግ ሰው ነበር። ተደብቆ የሚሰራውን ማን ያውቃል?
ስራህን ምን እላለሁ አውቃለሁ። ስራህን አውቃለሁ። ርኅራኄን አውቃለሁ። የተከፈተ በር ሰጥቻለሁ። የሥራ በር ሰጥቻለሁ። የመከራ በር ሰጥቻለሁ። የወንጌል በር ሰጥቻለሁ። እዚያ መንገድ ኃይል ትንሽ ቢሆንም ቃሌን ጠብቀሃልና ስሜንም አልካድክምና አክብረኸኛል፣ እኔ አከብርሃለሁ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበርተኞችን አንዳንዶችን አሳልፌ እሰጣለሁ። መጥተው በእግር ፊት ይወድቃሉ። እነሆም እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። እናንተ ለዚህ ለዴሜጥሮስ መጥቼ አምጥቻቸው አሰግዳለሁ በፊትህ እያለው ነው እግዚአብሔር። ለዴሜጥሮስ ለቅኑ ሰው ለደጉ ሰው ሰዎቹ መጥተው እንዲሰግዱ አደርጋለሁ ይላል። ይሄ ራዕየ ዮሐንስ ምዕራፍ 3 ቁጥር 9 ላይ የተጻፈ ቃል ነው። አንዳንድ ሰዎች ለተክለ ሃይማኖት መስገድ ስህተት ነው ይላሉ። ራሱ እግዚአብሔር ራሱ ክርስቶስ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ማን ነው የሚለው? 4 ነጥብ ያሰግዳቸዋል እንዲያከብሩት። የአምልኮ አይደለም የክብር፣ የአምልኮ አይደለም እግዚአብሔር አምላክ እንደወደደው ያውቁ ዘንድ። እኛም እኮ የፍቅር እኮ ነው። ለሰማይቷ መስገድ፣ ለክርስቶስ ሰምራ መስገድ፣ ለአቡነ ገብረ መንፈስ ቅዱስ፣ ለእኛ ርዕሰ ባሕታውያን ለአባታችን ለአቡነ ገብረ መንፈስ ቅዱስ፣ ለአቡነ ገብረ ሕይወት መስገድ። እግዚአብሔር እኮ ነው ያደረገው፣ ሰው አይደለም። የምድራውያን ፍልስፍና አይደለም። ለኮከበ ገዳም ለአቡነ ገብረ መንፈስ ቅዱስ መስገድ፣ ለቅዱሳኑ መስገድ ማን ያዘዘው ነው? ራሱ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግሥቴን ቃል ስለጠበቅ እኔም ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይላል። ከፈተና ሰዓት መድኃኔዓለም እጠብቅሃለሁ። እነሆ በቶሎ እመጣለሁ። አይዞ መከራ ሲበዛ ተስፋ እንዳትቆርጥ። እኔ ምን እላለሁ? እመጣለሁ። መቼ? በቶሎ ካለ 2000 ዓመት አለፈ። ነገሩ እንዴት ነው የሚሉ ሰዎች አሉ። ልክ ነው። በቶሎ እመጣለሁ ካለ ነው 2000 ዓመት ሞላ። እና ምን ማለት ነው? በቶሎ እመጣለሁ እኮ ማለት ወዳጄ ለሁለት ጉዳይ ነው። አንደኛ በቶሎ እመጣለሁ ማለት ትሞታለህ ማለት ነው። ሁለተኛ በቶሎ እመጣለሁ ማለት ትንሣኤ ዘጉባኤ ይሆናል ማለት ነው። በቶሎ እመጣለሁ ማለት ለሞት ከሆነ አው በፍጥነት እንሞታለን ማለት ነው። በቶሎ እመጣለሁ ማለት ለትንሣኤ ዘጉባኤ ከሆነ በእግዚአብሔር አቆጣጠር ማለት ነው። ሲተረጎም አያት ምስጢረ ምስጢራት የውስጥ ቅድስተ ቅዱሳን ማለት ነው። ግሩ እንግዲህ በቶሎ ይመጣል ማለት እንሞታለን። እንደሚሞት ሰው ሆነ ኑር፣ እንደሚኖር ሰው ሆነ ስራ፣ እንደምትሞት አውቀ ኑር። አንዳንድ ሰው የሚሞት አይመስለውም ስለተመቸው፣ ውድ ጫማ ስለገዛ፣ ምርጥ መኪና ስላለው፣ ጥሩ ስራ ስላለው፣ ጥሩ ደሞዝ ስላለው፣ ምርጥ ፋሽን ልብስ ስለለበሰ እና ውድ ስማርትፎን ስለያዘ የሚሞት አይመስለውም። አይችሎም። ማምላክ ተሸውዳል። ትሞታለህ። በጣም ወፍራም ብትሆንም ትሞታለህ። መብቴ ባለስልጣን ብትሆንም ትሞታለህ። እንሞታለን። እመጣለሁ ይላል ክርስቶስ። ከዚያስ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ይላል። መፍትሄው አክሊልህን ጠበቅ አክሊልህን ጠንከራ አድርገህ ያዝ እንዳይወሰድብህ። አክሊል የተወሰደባቸውን ሰዎች ታውቃላችሁ? አክሊል የተወሰደ ርዕሳችን ምን ነበር? እየሰማችሁ ነው? ቅርታ አድርጉልኝ። ስትናገሩ ድምፃችሁን ከፍ ስላላደረጋችሁ እየተናገራችሁ ራሱ ለኔ አይሰማኝም። ምናልባት ይሄ ድምፄን ከፍ አድርጌ ስናገር
ይሄ ጉዳይ ጆሮዬን እያደነቆረ መስሎኝ፣ ግን የቄስ ጆሮ ቀላል እንዳይመስላችሁ መቤቴ አንቴና ነው ይገርማችኋል። ከርቀት እየሰማ ያደገ ነውና ምንም ችግር የለበትም። እናንተ ተናገሩ ሲባል ግን ዝም እያላችሁ ነው እና ይገባኛል። ትትና ነው ይገባኛል። ወይም ሌላ ሐሳብ ውስጥ ጭልጥ ብላችሁ ነው መከታተላችሁ፣ ግን ማረጋገጥ ስለሚገባኝ ነው። እባካችሁ ተናገሩ ስላችሁ የተማጸንኳችሁ። አሁን አንዴ ላስቸግራችሁ። ርዕሳችን ምን ነበር? እንዲህ ነው እንጂ ማምላክ መድኃኔዓለም ያክብራችሁ። አክሊልህን ጠበቅ አድርገህ ሳትናወጥ ያዝ። አክሊላቸውን የጣሉ ሰዎች አሉ። አዎ፣ እስቲ ጥቂቶቹን ላስታውሳችሁ። አንደኛ በመጽሐፍ ቅዱስ ስሙ ይስሐቅ የሚባል የእግዚአብሔር ሰው የአብርሃም በረከት ያረፈበት የክርስቶስ ዘር ግንድ ውስጥ ያለ ይስሐቅ የሚባል ሰው ሁለት መንታ ልጆችን ወለደ። ሁለት ተብሎ መንታ ይባላል። መንታ ልጆችን ወለደ። ያዕቆብና ኤሳው ይባላል። መጀመሪያ የተወለደው በኩሩ ኤሳው የሚባለው ነው። ኤዶማዊ ኤሳው ቀዩ እሱ ተወለደ። ጸጉሩ ቀይ፣ መልኩ ቀይ ኤሳው፣ ግርማው የሚያስፈራ ሰውነቱ በጸጉር የተሞላ ይገርማቸዋል። የብኩርና ጸጋ ነበረው ማለት የአባቱ የአብርሃም በረከት በሱ በኩል ነበር የሚተላለፍ። የአብርሃም ጸጋ አብርሃማዊ በረከት ያ ዘር ወልደ እግዚአብሔር ሕያው ክርስቶስ በሱ አብራክ በኩል ያልፋል የሚል ተስፋ የተሰጠው ኤሳው ተወለደ። ኤሳው እያደገ ሲመጣ ልጁ ወንድሙ ያዕቆብ የሱ ብኩርና ይመኛት ነበር። ኤሳው ግን ሆዳም ነበር። ሆዳም ሰው ታውቃላችሁ፣ አምላኩ ሆዱ የሆነበት ሰው በአፉ ክርስቶስን የሚያምን በሆዱ ለሆዱ የሚገዛ ሆዳም ሰው ነበረ ኤሳው። እና ይገርማቸዋል፣ ጫካ ነው የሚውል፣ አደን ያድናል። ያገኘውን በልቶ እያገሳ መምጣት ነው ስራው። እያገሳ ይመጣል። ያኛው ደግሞ ጭምት ነው ይላል መጽሐፍ። ከድንኳን አይወጣም። እናቱ ሴት ልጅ ስለሌላ እንደ ሴት ሆኖ እናቱን ያግዛታል። አንዳንድ ወንዶች አሉ ማምላክ እንደዚህ ሆኖ ያደጉ ወላዲተ አምላክ የእናት በረከት መሰረቱን የሚያጸናለት የእናቱ መርቃ ሞገስ የሚሰጠው ታናናሾቹን የሚያሳድግ ለእናቱ ወጥ የሚሰራ ለእናቱ ልብስ የሚያጥብ የተባረከ ልጅ። እንኳን ወንዱ ዛሬ ሴቱ መች እናቱን ይታዘዝናል። ቡታጅራ ያሉትን አይደለም እዚያ ከተማ ያሉትን ሴቶቹን ነይ ሽንኩርት ክትፊ ልብስ ጠቢ ስትባል እንዴ እማዬ ጥፍሬን የተሰራሁት በቀደም እኮ ነው ሴት የበዛችው ዘመን ማንኪያ የሚያክል ጥፍ ለእኛ ማንካ ነው የሚባል ማንካ የሚያክል ጥፍር እጇ ላይ ለጥፋ ስራ ሳትለም በድንግዝግዝ ካሜራ ፊት ተሰጣ የምትሆን እንዲህ እያለች እጇን እየነካካች መፍተል መስራት የማትችል ታብታብ እያለች የምትሆን ማለት ነው። በሱዳንኛ የገባችሁ እግዚአብሔር ያክብርልን። ከሰማችሁ እግዚአብሔር ያክብርልን። ሙያ ትታ በማይጠቅማት ጉዳይ ላይ በአቋራጭ ለመክበር ደፋ ቀና የምትል ክብር የማትጠብቅ ሴቱ ላይ ጠንከራሉ። ወንዶቹም ጉዱ ብዙ ስለሆነ እንመጣበታለን። ቁማር ያደነዘዘው ሞራሉ የተመታ ክብር የሌለው የሥራ መንፈሱ የላሸቀ የለፋበትን ለቤተሰቡ ሳይሆን ለቁማር የሚያውል በቤቲንግ ህሊናው የናወዘ ለትምህርቱ ስፍራ የሌለው ከትምህርቱ ይልቅ ምንም ፋይዳ ረብ የሌለው ጉዳይ ተጠምዶ የሚውል በኳዝና በካዚኖ በጌምና በማይረባ ፎሎወርነት ዘመኑን እየፈጀ የሚኖር ስንት ምስኪን አለ። የወጣትነት ዘመኑን የልጅነት ዘመኑን ወዳጄ አክሊልን ያዝ።
እንዳትበላ። ያዕቆብ እናቱን የሚያገለግል ለእናቱ ወጥ የሚሰራ ልጅ ነበር። አንድ ቀን ኤሳው አደን ውሎ ምንም በለስ ሳይቀናው መጣ። አንዳንድ ቀን እንዲህ ይገጥማል። ይገርማቸዋል። ለፍቶ ምንም ሳያገኝ ርቦታል። ሲመጣ ችክን ያለ የምስር ወጥ ሰርቶ ያዕቆብ ቤት ውስጥ እስከ ውጪ ድረስ ይሸጣል። ይገርማቸዋል። አንዳንዴ እንደ ርጉዝ ሴት የሚሸተው ሰው አለ። መንገድ ሲያልፍ የሆነ ነገር ሸቶት ቆም የሚል ሰው አለ። ሸተተው ገና ከውጪ ምስር ወጡ ደስ አለው። ከዚያ በኋላ ያዕቆብን ከዚህ ወጥ ስጠኝ እባክህ ርቦኛል ወንድሜ አለ። እንድሰጥ ትፈልጋለህ? አዎ እንድሰጥ የምትፈልግ ከሆነ እኔ ካንተ የምፈልገው አለ፣ እሱን ስጠኝ፣ እኔ ወጡን እሰጣለሁ፣ ከነ ድስቱ ውሰድና ብላ ነው። ከኔ የምትፈልገው ምንድነው አለ። ካንተ የምፈልገው ብኩርናህን በቃልህ እንካ ውሰድ በለኝ፣ እኔ ደግሞ ወጡን ለምን አይርበኝም ላንተ እሰጣለሁ። ተስማሙ። ብኩርናዬ ለኔ ምን ናት? እኔ ሆዴን እየሞረሞረኝ እየራበኝ ነው። ምን ትሰራልኛለህ አለ። እየገባችሁ አደራ ክርስቲያኖች፣ ምን ታደርግልኛለች? ምንም አትሰራልኝም፣ እንካ ውሰድ አለው። አለ። ቀላል ሰው አይደለም ያዕቆብ። ትራንዛክሽን ፈልጋለሁ፣ ማስረጃ ማረጋገጫ ሰነድ ፈልጋለሁ፣ ውል ፈልጋለሁ አለ። ውሉ ምንድነው አለ። በእስራኤል አምላክ በሕያው እግዚአብሔር ስም፣ በአብርሃም ስም፣ በይስሐቅ ስም ማለት ነው። በይስሐቅ አምላክ ስም፣ በአብርሃም አምላክ ስም ማለት ነው። ይሄው በአብርሃም በይስሐቅ አምላክ ስም እየላለሁ ብኩርናዬ ምን ናት? አንተ ውሰዳት አለ። ቀላል ሰው አይደለም ያዕቆብ። ወሰዳት እንካ ብሎ ድስት ሙሉ ወጥ ሰጠው። ከፈለግ ጠጣው ማለት በላው። ይገርማቸዋል። ያኛው በላ። ከጊዜ በኋላ ብኩርናው የምታስፈልግበት ቀን ደረሰ። ያን ቀን ከአባቱ ከይስሐቅ ያዕቆብ ተባረከ። እንደ ቀላሉ አንድ ቀን የጣላት የእግር እሳት ሆና አንገበገበችው። እንዴት አድርጎ ይመልሳል? አክሊሉን ጥሎ ነበር። እንዴት አድርጎ ይመልሳል? ክብሩን ጥሎ ነበር። አንዳንድ ዲያቆናት መቅደስ ሲያገለግሉ የኖሩ ድምፃቸው ደስ የሚል ተልእኮ የሚያምርባቸው በውስጥ በአፋ ደስ የሚሰኝ አገልግሎት ውስጥ የሚኖሩ ልጆች ያም የሚያስደስታቸው አንድ ቀን ድንገት በሴት አንድ ቀን ድንገት በመጠጥ አንድ ቀን ድንገት በሆነ ምክንያት ይወድቃሉ። የእግር እሳት ሲሆንባቸው ይኖራል። ያ የሚወዱት መቅደስ፣ ያ የሚወዱት አገልግሎት፣ ያ የሚወዱት ስርዓት፣ ያ ልብን የሚማርከው የሰማይ መንገድ እንቅልፍ ሲኖራቸው ሲነሳቸው ይኖራል። ደወሉ ሲሰሙ ትዝታ ውስጥ ይገባሉ። ትዝታ ብቻ ማንም አክሊልህን እንዳይወስድብህ። አክሊልህን ያዝ ወንድሜ እህቴ። እድሜ ዘመንሽን ተክሊል ናፍቀሽ የልጅነቴ ሐሳብ የወጣትነቴ ጌጥ የመቅደሱ አክሊልና ካባ ነው ብለሽ ስትናፍቂ ይኖረሽ እህቴ፣ የአንድ ቀን ስተት ገደል እንዳይከትሽ ክብርሽን ጠብቂ። አክሊልሽን ያዢ፣ አክሊልሽን ያዢ ከነ ክብርሽ ከነ ማይረግሽ። ሰዎች ያሽሟጥጡብሽ፣ ዛሬም ይበሉሽ፣ ትምህርት ቤት በኮሌጅ በዩኒቨርሲቲ ይበሉሽ። እርግጥ ነው ዛሬ ትውልዱ ዝሙት የሚጀምረው ገና ከታች ነው። ከፈርስት ሳይክል ከኤሌመንተሪ የሚያየው ነገር ስላደነዘዘው ክብሩን በየስፍራ የሚጥል ገና በልጅነታቸው የልደት ፓርቲ ሄደው ክብራቸውን ጥለው የሚመጡ ትንንሽ ልጆች የበዙበት ዘመን ፓርቲና አሺሽ የልጅነት ዘመናቸውን አፍዝዟቸው በሕፃንነታቸው ለነሱ አራድነት ክብርን መጣል መስሏቸው የሚኖሩ በጣም ብዙ ትንንሽ ልጆች የበዙበት ዘመን ነው። መድኃኔዓለም ለትውልዱ ልብ ያደለልን ከነ ክብራችሁ ኑሩ፣ አክሊላችሁ እንዳይወሰድ። ያዕቆብ አክሊሉን ጠበቀ፣ ኤሳው
አክሊሉን ለሆዱ ብሎ ሸጠ። ለምኑ ብሎ? ለምኑ ብሎ? ለእንጀራ ብሎ፣ ለሆዱ ብሎ። ለሆዱ ብዙ ሰው ምንድነው ዛሬ የሚል ምን ሆነ ነው ሲባል፣ ለምንድነው እንዲህ የምታደርገው ሲባል፣ የእንጀራ ገመዴ እንዳይበጠስ፣ የኑሮ ገመዴ እንዳይበጠስ። አንተ አይገባህም ልጅ ያለው ሰው ይላል። አንተ አይገባህም ይህን ጉዳይ የምትናገረው እንዴት ልትረዳኝ ትችላለህ ይላል። ወዳጄ ለእንጀራ ብለህ አክሊልህን እንዳትጥል ተጠንቀቅ። አክሊል ለወጥ አይጣልም፣ ለእንጀራ አይጣልም፣ ለቁርጥ አይጣልም። ወዳጄ ለስልጣን አይጣልም፣ ለገንዘብ አይጣልም፣ ለቤት አይጣልም። አክሊል ለጌጥ አይጣልም፣ ለስልክ አይጣልም። ተጠንቀቁ። እግዚአብሔር በምህረቱ ሁላችንን ያግዘን። ለፖለቲካ አይጣልም አክሊል፣ ለዘር አይጣልም፣ ለዘር ተብሎ አይጣልም። የኛ አክሊል ከምናችን ይበልጣል? ከዘራችን ይበልጣል። እውነት አሰብ ግማሽ ሰው እውነት አላለም። ስለዚህ የሆነ ነገር ልቦ አለ ማለት ነው። የኛ አክሊል ከዘራችን ይበልጣል። እውነት አሰብ እውነት ነው። ምን ጥያቄ አለ? አክሊላችን ሃይማኖታችን ከዘር ይበልጣል። አክሊልህን ያዝ፣ አትናወጥ፣ ተረበሽ። ኦሪት ዘፍጥረት ምዕራፍ 24 ላይ የተጻፈ ታሪክ ነው አሁን የነገርኳችሁ። ያዕቆብ ያ አክሊሉ በስደት ዘመኑ ጠበቀው። የያቦቅን ወንዝ ተሻግሮ ባለ ሜዳማ ስፍራ በሰሜን እስራኤል ምንም የሌለበት በረሃ ውስጥ ብቻውን ኤሳው ከኋላ እየመጣበት እየዛተ በላው እያለ በላው ጉምጉም እያለ እየመጣበት ተኝቶ ባለበት አክሊሉ የሰማይ መስኮት ከፈተለት። እዚያ ባለበት ድንጋይ ተንተርሶ ምስጢረ ሥጋዌ ላይ ወይኔ መድኃኔዓለም! ዛሬ ብዙ ሰው የላባ ትራስ ተንተርሶ እየተኛ ኤክስትራፎ እንዲህ ተኝቶ እዚያ ላይ ተኝቶ የሚናገር አልጋ ላይ ተኝቶ በቅዠት ነው የሚያድረው። በራስጌ ተኝቶ ሲነሳ በግርጌ ነው የሚነሳው። ሲበረግግ አድሮ ያዕቆብ ድንጋይ ተንተርሶ የሰማይ ምስጢር ተገለጠለት። መድኃኔዓለም የተባረከ እንቅልፍ ይስጣችሁ፣ የተባረከ ረፍት ይስጣችሁ። የሰማይ ምስጢር የምታዩበት ልባችሁ ስትነሱ በድካም ሳይሆን በኃይል የምትነሱበት እረፍት አማኑኤል ያድላችሁ፣ ያድለን። እንደዚህ አድሎት የሚነሳ አያችሁ። ገንዘብ ያንን ሊያደርግ አይችልም። ገንዘብ ያንን ሊያደርግ አይችልም። በተመቻቸ አልጋ ላይ ተኝተው ጣሪያ ሲቆጥሩ የሚያድሩ ሲገላበጡ የሚያድሩ እንቅልፍ አስቸገረኝ ብለው የሚያድሩ ብዙ ሰዎች አሉ። እንደዛው ደግሞ ቤተ ክርስቲያን ደጅ ላይ ፌስታን ለብሰው ተኝተው ያለ እንቅልፍ ተኝተው ማምላክ የሚያድሩ ብዙ ሰዎች አሉ። እና አያችሁ እረፍት ከእግዚአብሔር መድኃኔዓለም በቸርነቱ ያሳርፈን። ይሄ ነው። ሁለተኛ አንድ ሰው ልጥቀስላችሁ። ስሙ ሮቤል ይባላል። ሮቤል ይባላል። ከያዕቆብ 12 ወንድ ልጆች መካከል አንዱ ሮቤል የተባለ ሰው የያዕቆብ በኩሩ ነው፣ የመጀመሪያ ልጁ። ይሄ በኩር ልጁ ሮቤል በጣም ከባድ ስህተት ሰራና አክሊሉን ጣለ። ምን እንዳደረገ ልንገራችሁ። እርግጥ መንገድ ይከብዳል፣ ይቅርታ አድርጉልኝ። መጽሐፍ ላይ ስለተጻፈ ግን እንገልጸዋለን። ዘፍጥረት 49 ቁጥር 1 ጀምሮ አንድ ቀን በአባቱ አልጋ ላይ ወጣ። አባቱ አልጋ ላይ ወጣ። ምን ማለት ነው? ይሄ ከእንጀራ እናቱ ጋር ተኛ ማለት ነው። ከባድ ነገር፣ ሚወላውል ሆነ። ጸጋው ተገፈፈ፣ ድንጉጥ ሆነ፣ ልቡ የሚያመነታ ሆነ። ከፊለ ልብ ገጠሙ። በኋላ የሚገርማችሁ ተሰደው በሄዱበት በግብፅ ምድር 430 ዘመን ከቆዩ በኋላ የሞተው የዚያ የሮቤል አጥንት ከመቃብር ውስጥ ሲወጣ የሮቤል አጥንት እንደ ከሰል ጠቁሮ ተገኘ ይላል መጽሐፍ። እንደ ከሰል
የሌሎቹ ሁሉ ሀጫ በረዶ ይመስል ነበር። የእሱ ግን ተለይቶ እንደ ከሰል የጠቆረ ሆኖ ተገኘ። ሙሴ ደነገጠ። እጁን ወደ ሰማይ አምላክ፣ ወደ እስራኤል ቅዱስ፣ ወደ ሰራዊት ጌታ ወደ ልዑል እግዚአብሔር ዘረጋ፣ ጮኸ። ጌታ ሆይ ምንድን ነው? ሮቤል አይሙት እባክህ። ከሞተ 400 ዓመት አልፎታል። ሮቤል አይሙት ጌታዬ እባክህ 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 ብሎ አለቀሰ። አነባ። ለሱ የመጀመሪያውን ጸሎተ ፍትሐት አደረሰለት ይላሉ። ዘፍጥረት ምዕራፍ 49 ተመልከቱና ጸለየለት። የተወደዳችሁ የእግዚአብሔር ቤተሰቦች ዝሙት አክሊል ያስጥላል። ዛሬ ዝሙት ስልጣኔ፣ ዛሬ ዝሙት በዘመኑ ትውልድ ቋንቋ እርድና ነው። የማይዘሙት ሰው ፋራ፣ ጅል፣ የማይገባው ዘመኑን ያልተረዳ ሌላም ቋንቋ ይጨምሩበት። ወዳጄ የትዳር ሕይወትን የሚያናጋ መሰረትን የሚያውቅ ጉዳይ ትዳር ዝሙት። ከሚስት ውጪ ሌላ ሴት የለመደ ሰው፣ ከባሏ ውጪ ሌላ ወንድ ለምዳ የመጣች ሰው ሕይወቷ፣ ሞገሷ፣ ግርማዋ፣ ጥላዋ ከክብሯ ጋር ስለሚሆን ዘመኗን በሙሉ በዋዠቀ ስነ ልቦና ትኖራለች። ውስጧ ይጎዳል። ያልተገባ ውድድር ውስጥ ትገባለች። ነፍሷ ይታወካል። ወዳጄ ክብርህን ጠብቅ። ክብራችንን ያጣንስ ድንገት የወደቅንስ ያላችሁ እንደሆነ ንስሐ የሚባል አክሊል የምትመልስ ክብር አለችን። እሷን ታጠቋት። ንስሐ የምትባል ሰውነትን የምታድስ ኃይል የምታጎናጽፍ ጸጋ አለችን። እሷን ልበሷት። ቸሩ መድኃኔዓለም ሁላችንን ይርዳል። አሁን ጥያቄ ልጠይቃችሁ። በጣም ቀላል ጥያቄ፣ እናንተ መልሱልኝ። እግዚአብሔር ይርዳችሁ። እጃችሁን እንድታነሱ እፈልጋለሁ። ይህንን የማደርገው ስለ ወንጌል ስል ነው። ስለ ወንጌል አምላክ ይህን ጥያቄ ስጠይቃችሁ መልሱልኝ። እስቲ ንስሐ የምትገቡ ሰዎች እጃችሁን አንሱ። ንስሐ እየገባችሁ ያላችሁ ሰዎች እንዲከፍ እግዚአብሔር ያክብራችሁ። እጃችሁን አንሱ። መድኃኔዓለም ያክብራችሁ። የቤተ ክርስቲያን አምላክ ያክብራችሁ። ስለምትሰሙ ሻውት ቁመቴ አጭር ስለሆነ በደንብ አይቼዋለሁ። ይገርማችኋል፣ በደንብ አይቼዋለሁ። በጣም ጥቂት ሰው አደጋ ውስጥ ነን አትሉ? ታዲያ ምን ይሰራል? ይህ ሁሉ ልፋት? ካልታጠብ ካልቀረብ ለምንድን ነው ንስሐ ማትገባው ሲባል ብዙ ሰው እኔ እኮ ገና ልጅ ነኝ ይላል። ወጣት ነኝ፣ ምን ብዬ ነው ንስሐ የምገባው ይላል። ወዳጄ መቅረብ ወደ ጌታ በእውነት የሚገባው አሁን በልጅነት ነው። ይህንን ወቀው። ዘማሪው እንደዘመረው አሁን ነው የጉብዝናን ወራት ለዓለም አስግጠህ መጥተህ በሰርጅና የክርስቶስ ልሁን የምትል ምነካ ወዳጄ? አሁን እኮ ነው ጊዜ። ፀሐይ ሕይወት እንዳትጨልም እባክህ ንቃ፣ ንስሐ ግባ። መፍትሄው እሱ አሁን ነው። ንስሐ መግባት። ማን ይርዳል? ድንገት አጅሬ ሞት ቢመጣ ምን አባታችን ልንሆን ነው? ወጥቶ መግባት ብርቅ የሆነበት ዘመን ነው አሁን ወዳጄ። አሁን ወጥቶ መግባት ብርቅ የሆነበት ዘመን። ድንገት ለጥርሳቸው ንክሻ የምንወርቅ ሰዎች ነን፣ ታውቃላችሁ። ድንገት እና ምን ሆነ ነው ወንድሜ ንስሐ ያልገባው? እናቴ እህቴ ምን እየጠበቃችሁ? የኃጢአት ቀብዳት ይዛችሁ ዋናውን ስትቀበሉ እየጠበቃችሁ ነው ወይስ ንስሐ የገባ ሰው ከወደቀ ሲኦል ይገባል ተብላችሁ ተነግሯችሁ ነው? ወዳጄ ንስሐ የተሰራው ለኃጥአን ነው። ብትወድቅ የምትነሳበት ክብር ነው። ንስሐ ግባ፣ መንግሥተ ሰማያት ቀርባለች። ስሙ ቤተ ክርስቲያን ራሷን ነፃ እያደረገች
ፀሐይ በመስኮቷ ስትወጣ እያያችሁ እንዳትታለሉ ቀን ያለ መስሏችሁ ብሏል ባለበገናው። ታስታውሳላችሁ? ፀሐይ በመስኮቷ ዋኔን ስትወጣ እያያችሁ ዋኔን እንዳትታለሉ ዋኔን ቀን ያለ መስሏችሁ ዋኔን እንዳይመስለን እንዳትታለሉ ወገኖች፣ እንዳይጫወትብን አጅሬ ወገኖች፣ እባካችሁ ልባችን ይመለስ። ንስሐ መግባት ማለት በድያለሁ ጌታዬን ብሎ በቄሱ ፊት ኃጢአትን ዘርዝሮ ተናዞ ከኃጢአት አሽክላ ነፃ መውጣት፣ የኃጢአትን ሰንኮፍ ንስሐ በሚባል በጣም ቆንጆ መድኃኒት መቆፈሪያ ገሶ ንቅል አድርጎ ከስር ማውጣት ማለት ነው። ንቅል አድርጎ ንስሐ ይባላል። ንስሐ እንግባ። ማን ይርዳል? ብዙ ሰው ንስሐ የማትገባው ለምንድን ነው ሲል ደግሜ መበደሌ ስለማይቀር ያው በዓለም ነው ያለሁት ብሎ ብዙ ሰው ንስሐ የማይገባው። እውነት አሰር ስማኝ ወንድሜ፣ ስማኝ እህቴ፣ እናቴ፣ አባቴ ስሙኝ። እስቲ ጥያቄ ልጠይቃችሁ። ሰውነታችሁን ትታጠባላችሁ? እግዚአብሔር ይስጣችሁ። በጣም ዝምታችሁን አንታጠብም እንዳላችሁ ቆጥሬዋለሁ። የቡታጅራ ሰዎች እግዚአብሔር ያክብራችሁ። አትታጠቡ እናንተ ትታጠቡ። ደግሜ ልጠይቃችሁ፣ ሰውነታችሁን ትታጠባላችሁ? መቼ ነው የታጠባችሁት? አንዳንዱ ይናገራል 2 ቀን በፊት 3 ቀን በፊት። በጣም አንዳንድ ሰው ደግሞ ሳምንት፣ እንዲሁ አንዳንድ ሰው በጣም ከዘገየ ወር። ሳቃችሁ አይደል? ሳቃችሁ። ዓመት ብልስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አፍንጫው ሰው ዓመት ቢባል ሰማ ወዳጄ፣ ይሄ የሥጋ ሰውነት እንደዚህ ገና ስታስበው ራሱ ወር ብለህ እንዲህ ከከፋብህ 30 ዓመት ያልተገባ ንስሐ፣ 50 ዓመት ያልተገባ ንስሐ፣ 40 ዓመት ያልተገባ ንስሐ እንዴት እንደሚከረፋ መድኃኔዓለም ያሳያል። ይሄንን ቆሻሻ ይዞ ይኖራል። ትፋ በል ጎሮሮን ሰውነትን አስራ ንስሐ ይባላል። የተቀደሰ ሳሙና። ማን ይርዳል? መውደቅ አይቀርም ብሎ ይፈራል አንዳንድ ሰው። ስማኝ ወዳጄ፣ እንደምትቆሽሽ እያወቅ ሰውነትን ከታጠብ ነገ እንደምትወርቅ ራሱ እያወቅ ዛሬ ንስሐ ግባ። መፍትሄው እሱ። ብትወርቅ ራሱ የዘመናት ሸክምህን አቃለ ንስሐ ግባ። ማን ይርዳን? መጽሐፍ ቅዱስ ላይ እንዲህ የሚል ቃል ተጽፏል። ትንቢተ ሚክያስ ምዕራፍ 7 ቁጥር 8 ላይ እስቲ ከኔ ጋራ እንደዚህ በሉ። ጠላቴ ሆይ በሉ፣ በወርቅ እነሳለሁ በመድኃኔዓለም ስም። ኧረ እባካችሁ ተናገሩ፣ ከፍ አድርጉ። ጠላቴ ሆይ በወርቅ እነሳለሁ። እስቲ በሉ ሙሉውን እናንተ እባካችሁ ድገሙት ላስቸግራችሁ። እስቲ በሉ የመድኃኔዓለም እንዴት ደስ እንደሚል፣ ይሄ ከክርስቲያን ነፍስ ሲወጣ እንዴት ደስ እንደሚል እባካችሁ ላስቸግራችሁ። ከልባችሁ ጋር ሆናችሁ አሁንም አንዴ ተናገሩ። እስቲ በሉ እሺ። መጽሐፉ የሚለው በወርቅ ምን እላለሁ? ንስሐ ግቡ። ከወደቃችሁ ምን ትላላችሁ? ትነሳላችሁ። እናንተ ግን እየፈራችሁ ያላችሁት ምን እያላችሁ ነው? ጠላቴ ሆይ ብነሳ እወድቃለሁ እያላችሁ ነገሩን እየገለበጣችሁ ነው። ወንህነሰ ወለጥነ ሥርዓቲሁ ለእግዚአብሔር አለ ዮሐንስ አፈወርቅ። ለውጠናል፣ ገልብጠናልኛ ወዮታ አለብን። አትገልብጡ በወርቅ እነሳለሁ ብሏል። አክሊል መመለሻ የተባረከ ኃይላችን ንስሐን ነግሬያቸዋለሁ ወገኖቼ ሆይ። ሳኦል እግዚአብሔር የሰጠውን አክሊል ጣለ፣ ዳዊት አነሳው አደረገው። የሮቤልን ዮሴፍ አነሳው ለበሰው። እያችሁ ከዚያ በኋላ ኤፍሬም እኮ ነው እንደ በኩል እየተቆጠረ ሲነግስ የኖረው የዮሴፍ ልጅ። የሳኦልን አክሊል ዳዊት ወሰደ። የአስቆሮቱ ይሁዳን አክሊል
አክሊል ማን ወሰደበት? ማትያስ ለበሰበት። ይህ ብቻ አይደለም፣ የአይሁድን አክሊል አሕዛብ ወሰዱባቸው፣ እኛ ወሰድንባቸው። እኛ ክርስቲያኖች ወሰድንባቸው። ሊቁ እንዲህ ይላል፣ ሐረገ ወይን ተተክለ በኢየሩሳሌም የወይን ሐረግ በኢየሩሳሌም ተተከለ። አሕዛብ ነሱ ጽጌረዳ። አሕዛብ ፈጠን አሉና ጽጌረዳው እንዴት ደስ ይላል፣ ለአፍንጫ ደስ ይላል፣ ለዓይን ይማርካል ብለው አሕዛብ ሮጠው ጽጌረዳውን ወሰዱ። ወሶኩሰ ተርፈ በአበ አይሁድ። እሾሁ ግን ማጋ ቀረ? አይሁድ ጋር። ምቀኝነቱ፣ ጥርጥሩ፣ ክፋቱ፣ ነፍሰ ገዳይነቱ እነሱ ጋር ቀረ። ማጋ? እነሱ ጋር። አሕዛብ የተባሉ እነ ሶርያ፣ አሕዛብ የተባሉ እነ ግብፅ፣ እነ አርመን፣ አሕዛብ የተባሉ እነ አንጾኪያ፣ አሕዛብ የተባሉ ሌሎች ኦርቶዶክሳውያን ግን ጽጌረዳውን ወሰዱ። ኢትዮጵያ ወሰደች። እስራኤል ራቁቷን ቀረች። ክርስቶስ ነው ጽጌረዳችን። ጥርጥሩን ክህደቱን ይዘው እነሱ ቀሩ። አሁንም ክርስቶስ ይወለዳል ብለው ይናፍቃሉ። አሁንም መሲሁ ይመጣል ይላል። አሁንም እሱን እንጠብቃለን ይላል። ወዳጄ ስማኝ፣ ምኵራብ አነመት ጸምረ ወቤተ ክርስቲያን ታፈቶ አለዋን ሰሞን ቀሲደመድሞ ይንቃል። ምኵራብ ፈተለች፣ ቤተ ክርስቲያን ተጎናጸፈችው። ክብሩን አክሊሉን ቤተ ክርስቲያን ወሰደች። ምኵራብ ግን እዚያው ደርቃ ቀረች። አሁንም ባዶ ናት ምኵራብ። አሁንም መልእክተ ሙሴ ትንቢተ ነቢያት ብቻ የሚነበብባት ሆና ቀረች። ወንጌል ሳትቀበል፣ ጽጌረዳ ክርስቶስን ሳትቀበል እሾህ ብቻ ሆና ቀርታለች። የተወደዳችሁ የእግዚአብሔር ቤተሰቦች አክሊላችሁን ያዙ። እግዚአብሔር የሰጣችሁን አክሊል በሆዳምነት ምክንያት እግዚአብሔር የሰጣችሁን አክሊል በዝሙት ምክንያት እግዚአብሔር የሰጣችሁን አክሊል በዘር ምክንያት እንዳትጥሉ። ማን ይርዳል? እግዚአብሔር የሰጣሽን አክሊል እህቴ፣ እናቴ፣ እህቴ ለልጅሽ ብለሽ እንዳትጥይ። ለልጅሽ ብለሽ ከፈለገ ቢድን ጥሩ ነው። ካልዳነ ግን አክሊልሽን እንዳትጥይ። ራስሽን ጠብቂ። የሚያበላኝ የለም ምንም የለኝም ድሮ የሚረዳኝ እሱ ነው ብለሽ እምነትሽን እንዳትጥይ፣ አክሊልሽን እንዳትጥይ። አክሊልሽን ያዥ። አባቴ አክሊልህን ያዝ እንዳትጥል። በስተርጅና ዘመናቸው ሃይማኖታቸውን የሚለውጡ ሰዎች እንዴት ያሳዝናሉ። ደርሰው መቃብር አፋፍ ላይ ቆመው ረብ መድኃኔዓለም አክሊል አይጣል እንዳትጥሉ። ኖራችሁ አክሊላችሁን እንዳትጥሉ። አክሊላችሁን ጠብቁ። ማን ይርዳል? ያዙ ጠበቅ አድርጋችሁ። አክሊል ሃይማኖታችን ነው። በትዕግስት ይዘን ጸንተን መቆም ይገባ። አክሊል ክብራችን ነው። አክሊል መዝሙራችን ነው። አክሊል ቅዳሴያችን ነው። አክሊል ስብሐተ እግዚአብሔራችን። ይሄንን ጠበቅ አድርጋችሁ እንደያዛችሁ እንዳከበር ነው እንደዘመር እንደወደድ እንዳመለክ ነው ለመኖር ቸሩ መድኃኔዓለም ሁላችንን ያብቃል። አክሊላችንን ሳንጥል ንስሐ እየገባን ስጋውን እየበላን ደሙን እየጠጣን እንድንኖር ቸሩ መድኃኔዓለም ሁላችንን ያግዘን። አንድ ታሪክ ልንገራችሁና ልጨርስ። አሁን የምነግራችሁ ታሪክ በጣም ልብ የሚነካ ምናልባትም ብዙዎቻችሁን በዚህ ምሽት ከዚህ አውደ ምሕረት በኋላ ስትወጡ ልዩ ቁጭት ውስጥ ሊናችሁን ጥሏችሁ የሚወጣ ታሪክ ነው የምነግራችሁ። እስኪ የምትሰሙ እጃችሁን አንሱ። እየሰማችሁ ያላችሁ እግዚአብሔር ያየናል ብላችሁ ስላነሳችሁ መድኃኔዓለም ያክብራችሁ። አጨብጭቡና እግዚአብሔርን አመስግኑ። ሮም ዓለምን በገዛችበት ዘመን የአንድ ሀገር 40 ወታደሮች ናቸው። ንጉሡ ጣዖት አቁሞ ስገዱ ሲላቸው አንሰግድም ብለው እምቢ አሉ።
አንሰግድም አሉ። ምኖች ናቸው? ወታደሮች። ስገዱ፣ አንሰግድም። ተንበርከኩ፣ አንንበረከክም። ካዱ፣ አንክድም አለና ንጉሡ እገድላቸዋለሁ ብሎ ሲል ደስ አላቸው። ወደምንወደው ወደ አገለገልነው ወደ ተገዛንለት ወደ ክርስቶስ ልንሄድ ነው ብለው ደስ ብሏቸው ሲዘምሩ ሞታችሁንማ በቀላሉ አላደርገውም አለና ሳይቤሪያ ማለት ወደ ላይ በምስራቅ አውሮፓ ሰሜን አቅጣጫ ማለት ወይም ወደ ኖርዝ ፖል ማለት ወደዚያ በጣም በረዷማ ያሁኑ ራሽያ ማለት በረዶ ከባድ አይታችሁ ከሆነ ዩክሬንና ራሽያ ተጠባብቀው መጠቃቃት የሚፈልጉት በተለይ ኃይል ያለው የሚያጠቃው በበረዷማ ወቅት በጣም አደገኛ ወቅት መንቀሳቀስ የማያስችል የጦር መሳሪያዎች ሊንቀሳቀሱበት የማይችል አደገኛ በረዶ የበረዶ ጉድጓድ ሰርቶ እዚያ ጉድጓድ ውስጥ 40ውንም ጨመራቸው። 40 ወታደሮች እዚያ ጉድጓድ ውስጥ ገብተው በረዶ እያንቀጠቀጣቸው እርቃናቸውን ትክዳላችሁ አትክዱም ተባለ። አንክድም አለ። አንክድም ለምድራዊ በረዶ ብለን ሰማያዊ ክብራችንን አናጣም። ለስጋችን ብለን መንግሥተ ሰማያትን አናጣም። በሕይወት ለመቆየት ብለን ሕይወት ክርስቶስን አንጥልም። እየሰማችሁ ነው? እኛ ብንሆን ምን እናደርጋለን ብላችሁ አስገቡ። እንደዚህ ያለ ቆራጥ ውሳኔ የሚጠይቅ ጉዳይ በሕይወታችን ቢገጥመን ብላችሁ አስቡ። በጣም አስቸጋሪ ነገር ነው። ይሄ ጉዳይ ውስጥ ሆነው በዚህ አስቸጋሪ ሁኔታ ውስጥ ሆነው በዚህ አደገኛ ችግር ውስጥ ሆነው 40 ቀናት እንዲቆዩ ተፈርዶባቸው እዚያ መከራ ውስጥ እያሉ የሚገርማችሁ በሕይወት እንዲኖሩ ምግብ ይጥልላቸዋል። ቁራሽ በሕይወት እንዲቆዩ ስቃዩ እንዲጸናባቸው በኃይል በጉልበት ምግቡን ያበሏቸዋል እዚያው በረዶ ውስጥ። ልክ 39ኛ ቀን ላይ ከ40ው መካከል አንዱ ብርዱ ጸናበትና ላፍታ ክጄ ከዚህ ብርድ ልውጣ አለ። እየሰማችሁ ነው? እየተኛችሁ ነው? እየሰማችሁ ነው? መድኃኔዓለም ድብቅ ለቅሷችሁን ይስማችሁ። ወጣ ይኸው እኔ እክዳለሁ አለ። ከ40 39 ቀን ቆይቶ ምኑን ጣለ? አክሊሉ። ይኸው እኔ ናና ብለው አክብረው ከበረዶ ውስጥ እንዳስወጡት ንጉሡ ፊት ሊያቆሙ ሲሉ ሞተ። መጨረሻችንን መድኃኔዓለም ያሳምርልን። አንዳንድ ስግብግብነታችን አክሊልማ አሳጥቶ የናፈቅነውንም ሳናገኝ እንድንሞት ያደርጋል። ቆራጥ መሆን ያስፈልጋል። ጀግና መሆን ያስፈልጋል። ወገብን መታጠቅ ያስፈልጋል። ለደረታችን ጥሩር ያስፈልጋል። ልብ እንዳይጎዳ ሄልሜታችሁን አድርጎ የእምነትን ራስ ቁር በራሳችሁ ላይ አድርጎ አትታወቁ። ክርስቲያን ጠንካራ መሆን ይገባናል። አስገቡት። እዚያ ወደ ሙቀቱ ሲገባ ሞተ። መጨረሻችንን ያሳምርልን። በመጨረሻ ልክ 40ኛ ቀን ላይ እንግዲህ ያው ቀን ነው። 40ኛ ቀን ላይ 40 አክሊል ይወርዳል። 40 አክሊል ለ40ው ግን ስንቱ ጎሏል? አንድ ወታደር ቀና ሲል የንጉሡ አሰቃይ ወታደሮች መሃል ቀና ሲል ሲወርድ አየ። ላጥ ብሎ እኔም በክርስቶስ አምናለሁ በእነዚህ በ40 ወታደሮች አምላክ በእግዚእነ ኢየሱስ ክርስቶስ አምናለሁ ብሎ ጥልቅ ብሎ በረዶ ውስጥ ሲገባ ያ አክሊል ለሱም ወረደለት። 40ው አረፉ። ወደ ከበረች ወደ ገነት ወደ መንግሥቱ ወደ እግዚአብሔር ስፍራ ገቡ ይላል። ቸሩ መድኃኔዓለም አክሊላችንን ሳንጥል ከነ አክሊላችን ከነ ክብራችን መንግሥቱን ለመውረስ ስሙን ለመቀደስ ሁላችንን ያብቃን። የሁላችንም ፍጻሜ ሲያምር ነውና መልካም። ቸሩ ንጉሥ መድኃኔዓለም ፍጻሜያችንን አሳምሮ በሌላ ጊዜ ይሄ ሁሉ ክርስቲያን ንስሐ ገብቶ ታጥቦ ሥጋውን በልቶ ደሙን ጠጥቶ የመንግሥቱ ወራሽ የስሙ ቀዳሽ ሆኖ
አብረን ሁላችንም ፍጻሜ አምሮ በመንግስቱ እያወደስነው እያመሰገንነው በሱ ግርማ ውስጥ እንድንኖር ቸሩ መድኃኔዓለም ሁላችንን ይርዳን። አባቶች ሰምታችኋል። ማንኛውም ክርስቲያን ንስሐ ልግባ ብሎ ሲመጣ በርኅራኄ በፍቅር ቃል ተቀብላችሁ ንስሐ ስጡት። ሲመጣ እቆርባለሁ ሲል የሚገባውን ሥርዓተ ቤተ ክርስቲያን አስጠብቃችሁ እንዲቆርብ አድርጎት። መቅረብ የሚገባው አሁን ነው። አሁን ነው የበለጠ መምጣት የሚገባው። እኔ ቆርቤያለሁ ብሎ የክርስቶስ ሙሽራ ሆኖ መቆረብ ግዴታ ነው። የክርስቲያን ሥጋው ደግሞ እየተፈተተ እየተሰጠ ከመስቀል ስር ቀርቦ ሳይቀበሉ መውረድ ይህ ከባድ ነገር ነውና ባካችሁ ወደዚህ ሕይወት እንቅረብ። ንቅረብን ከበሃይማኖት አበመንበረ ጸጋው ወደ ጸጋው ዙፋን በእምነት እንቅረብ። ቸሩ መድኃኔዓለም ሁላችንን ይርዳን፣ ፍጻሜያችንን ያሳምርልን። ከዚህ ስትሄዱ የጎደለው ሞልቶ የጠመመው ቀንቶ የጠፋው ተገኝቶ በደስታ በይቅርታ በፍቅር እንድትኖሩ ቸሩ መድኃኔዓለም ይርዳን ይርዳችሁ። በሰላም ያዋለን ቃሉን የመገበን በምሕረቱ ባለጠጋ የሆነ እኔን ከሩቅ እናንተን ከያላችሁበት ሰብስቦ ይህንን ሰማያዊ ቃል የመንግሥት ወንጌል እንድንናገር ለእኔ ዕድል ለእናንተ ጸጋ የሰጠ አማኑኤል የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር።